ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በኃይል ሞከረው ትጥቅ አስፈታለሁ ብሎ ሰራዊት አዝምቶ ማየው ከሰማይ በድሮን ከምድር በዙ 23 በመድፍና በታንክ እሳት አዝንቦም ገፋበት። ምንም ነገር የለም። የሚሰበር ፋኖ እጅ የሚሰጥ አማራ ሊገኝ አልቻለም። ሚሊሻ እጥፍ ደሞዝ ከፍሎ አዘመተ። አድማ በታኝ በጥቅማ ጥቅም ደልሎም አሰማራ። የበተነውን ልዩ ኃይል ከየጓዳው ጠርቶ ጠመንጃ አስጣጥቆ ላከ። አሁንም ትጥቅ የሚፈታ ሳይሆን የሚያስፈታ እጅ የሚሰጥ ቀርቶ በሺዎች የሚማርክ አንድ ተሰውቶበት መቶዎችን የሚያስተኛ ኃይል እንጂ ሌላ አልተገኘም። ታቦት አሲዞ ሽማግሌም ሰዶ በየጫካው ላከ። አሁንም የሚፈልገው አልተገኘም። አዋጅ አስለፈፈ 2-3 ጊዜ የ7 ቀናት ገደብ አስቀምጦ ሰላማዊ ጥሪም አደረገ። አሁንም ወፍ የለም። ባለስልጣናቱን በቡድን ከፋፍሎ በ25 የአማራ ከተሞች ህዝብን ሲያወያይ ዋለ። ወይ ፍንክች! የአማራ ህዝብ ላይጨርስ የጀመረው ትግል እንደሌለ ለ4 ኪሎ ገዢ መልእክት ተሰደደለት። በዚህ ቢሞክር በዚያ ቢያስስ የሚሰበር አንገት ያጣው አብይ አህመድ የባዕዴን ሽማግሌዎችን ቄሶችንና ሼሆችን አዲስ አበባ ጠርቶ አስታርቆን ካሳም ቢሆን እንከፍላለን ሲል ተማጸነ። ኃጢአቱን የሚሸፍንለት የመሰለውን ካባ ቢደርቡለት በደም በጨቀየው እጁ ስጦታ ቢያበረክቱለት በዱር በገደሉ ለሉናው የተሰማራውን ፋኖ የሚመልሰው ፈጽሞ ሊሆን አልቻለም። አሁንም ተስፋ አልቆረጠም። በአንድ እጁ እንደራደር እያለ በሌላ እጁ የድሮን ማስፈንጠሪያ እየተጫነ የጭካኔ ጉዞውን ቀጠለበት። ዛሬ ደግሞ ምስለኔዎቹን ልኮ የአማራ ባለሀብቶችን እንዲያሸማግሉት ሙከራውን ጀምሯል። በአዲስ አበባ ኃይሌ ሪዞርት የተጠሩት የአማራ ባለሀብቶች በማስፈራራት የታጀበ መዳረሻው የትም በምንም ብለው ፋኖችን ወደ ሽምግልና እንዲያመጡ ማድረግ የሆነ ስብሰባ ላይ ነበሩ። የኦሮሚያ ብልጽግና ምስለኔ አስተዳደር መሪ አረጋ ከበደና ካቢኔው የመሩት ስብሰባ ከባለሀብቶቹ ጠንካራ ተቃውሞ እንደገጠመው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በስብሰባው የተገኙና ስማቸው እንዲጠቀስ ያልፈለጉት አንድ የአማራ ባለሀብት አረጋ የኛን ምላሽ መቋቋም አልቻለም፣ ተመስገን ጥሩነህ ተጠርቶ በመሃል መጥቶ አስፈራራን፣ ግን ማናችንም አልተበገርንላቸውም ሲሉ ለአንከር ሚዲያ ገልጸዋል። ተመስገን እንቢታችንን ማስቆም እንዳልቻለ ሲረዳ እናንተ የአማራ ባለሀብቶች ሆናችሁ አዲስ አበባ ምን ትሰራላችሁ? ወደ ክልላችሁ መሄድ አለባችሁ እስከ ማለት መድረሱንም ተናግረዋል። በመጪው የ2018 ምርጫ ብልጽግና ለታማኝ ተቋሚዎች 15 በመቶ የህዝብ ተወካዮች ምክር ቤት መቀመጫዎችን ሊሰጥ መሆኑ ታወቀ። ከወዲሁ የምክር ቤት ወንበሮች ድልድል በብልጽግና በኩል ተዘጋጅቶ የምርጫው ሂደት መጠናቀቅን ብቻ እየጠበቀ መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። አብይ አህመድ በህዝብ ተወካዮች ምክር ቤት በተደጋጋሚ የሚገልጻቸውና መጪው ፓርላማ ምን መምሰል እንዳለበት አስቀድሞ ውጤቱን የሚናገርበትን ሁኔታ በማስታወስ ብልጽግና ከወዲሁ በሚቀጥለው ፓርላማ በተለይ ታማኝ ለሆኑ ተቋሚ ፓርቲዎች መቀመጫዎችን ደልድሎ ያጠናቀቀ መሆኑን ነው በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። በህዝብ ተወካዮች ምክር ቤት ከሚገኙ ወንበሮች 15 በመቶ ታማኝ ተቋሚ ተብለው በአብይ አህመድ ተቀባይነት ያገኙት ኢዜማና አብን 14 በመቶውን የሚወስዱ ሲሆን ቀሪው 1 በመቶ በሌሎች በተመሳሳይ ቁመና ላይ ለሚገኙ ታማኝ ፖለቲካ ፓርቲዎች እንደሚከፋፈል ተመልክቷል። ኢዜማ 10 በመቶ፣ አብን 4 በመቶ የምክር ቤት ወንበሮችን የሚወስዱ ሲሆን ለዚህም ከወዲሁ የምርጫ ወረዳዎች ተለይተው እጩዎች እንዲመደቡ በገዢውና በታማኝ ተቋሚ ፓርቲዎች መሃል ውይይት እየተካሄደ እንደሆነም ከደረሰን መረጃ ለማወቅ ተችሏል። ኢዜማና አብን በምክር ቤቱ የሚያስገቧቸው ተወካዮቻቸው በብልጽግና የሚመለመሉ እንደሚሆኑና በተቋሚ ስም በፓርላማ የብልጽግና ተልዕኮ ለማስፈጸም የሚችሉ መሆናቸው ተረጋግጦ ሂደት ውስጥ እንዲገቡ የሚደረጉ መሆኑንም በደረሰን መረጃ ላይ ተመልክቷል። መረጃውን ያደረሱን ወገኖች እንደገለጹት የምርጫ ውጤቱ ከወዲሁ በብልጽግና ጓዳ ተቀምሮ አልቋል። በህዝብ ተስፋና ህይወት ላይ ቁማር የሚጫወተው የብልጽግናው አገዛዝ የአገሪቱን ሀብት በማባከን ውጤቱ ያለቀለትን ምርጫ ለማካሄድ ሂደቱን ማስቀጠሉን በመጥቀስ የኢትዮጵያ ህዝብ ከምርጫው ራሱን ማቀብ ይገባዋል ሲሉ መልእክት አስተላልፈዋል።
ምርጫ ቦርድን በቁጥጥሩ ስር አድርጎ የፈለገውን በማስፈጸም ላይ የሚገኘው የአብይ አህመድ አገዛዝ ምርጫ የሚመስል ምርጫ በማድረግ ለሚቀጥሉት 5 ዓመታት በህጋዊ መንገድ ስልጣን ያዘ መንግስት በሚል ለመቀጠል ከፍተኛ ርብርብ እያደረገ ሲሆን የ2013ቱን አይነት 99 በመቶ አሸናፊነትን በመቀየር 15 በመቶ ታማኝ ተቃዋሚዎች ምክር ቤቱን በመሙላት ዓለም አቀፉ ማህበረሰብን ለማደናገር መዘጋጀቱን ነው በደረሰን መረጃ ላይ ተገለጸው። ከታማኝ ተቃዋሚዎች ዋና ዋና መሪዎች ፓርላማ እንዲገቡ የሚደረግ ይሆናልም ተብሏል። የምርጫው መቀዛቀዝና የህዝብ ትኩረት መነፈግ ያሳሰበው የብልጽግናው አገዛዝ የሚቆጣጠራቸው መገናኛ ብዙሃን ህዝቡን የማነቃቃት ሰፊ የቅስቀሳ ስራ እንዲያከናውኑ በልዩ ሁኔታ መመሪያ ማውረዱም ታውቋል። ፋኖን ጨምሮ የተለያዩ ታጣቂዎች የትጥቅ እንቅስቃሴ በሚደረጉባቸው ቀጠናዎች ምንም አይነት ምርጫ እንደማይካሄድና በዚህ ሂደት ላይ የሚሳተፉ ወገኖች ለሚደርስባቸው ማንኛውም አይነት ጥቃት ኃላፊነቱን እንደማይወስዱ የሚገልጽ መግለጫ እያዘጋጁ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በኦሮሚያ ክልል ምስራቅ አርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚፈጸመው ግድያ ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄና የኦሮሞ ነጻነት ሰራዊት ድርጊቱን በማውገዝ መግለጫ አውጥተዋል። በብልጽግናው አገዛዝ ስር የወደቀው የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ አወዛጋቢ የሆነ ሪፖርት ማውጣቱም ተመልክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ግድያው እንዲቆም ጥሪ አድርጓል። የኢትዮጵያ እስልምና ጉዳዮች ምክር ቤትም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየተፈጸመ ያለው ግድያ በአስቸኳይ እንዲቆም ጠይቋል። የፖለቲካና የእምነት ተቋማት ስለ ምስራቅ አርሲው የኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ አቋም ይዘው እያወገዙ ባለበት በዚህ ወቅት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዝምታን መምረጡ አነጋጋሪ ሆኗል። የፋኖ ኃይሎችን እያወገዘ በርካታ መግለጫዎችን በማውጣት በኦሮሚያ ክልል የሚደረጉ ግድያዎችን ሲኮንን የነበረው ኦፌኮ ለምስራቅ አርሲው የኦርቶዶክስ እምነት ተከታዮች ግድያ ጀርባውን መስጠቱን ነው ለማወቅ የተቻለው። በምስራቅ አርሲ እንደገና እንደ አዲስ ባገረሸው የኦርቶዶክስ እምነት ተከታዮች ግድያ በ3 ቀናት ውስጥ ብቻ 40 የእምነቱ ተከታዮች የተገደሉ ሲሆን ከ10 በላይ የሚሆኑ ቆስለው በሕክምና ጣቢያዎች ይገኛሉ። ዛሬ ከስፍራው ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ተጨማሪ 3 ሰዎች ተገድለዋል። ከባለፈው ሳምንት ጀምሮ ያገረሸውን የእምነት ማንነትን ለይቶ የሚፈጸምን ግድያ በመሸሽ በሺዎች የሚቆጠሩ የሽርካ ወረዳ ነዋሪዎች መሰደዳቸውም ታውቋል።